መድፉ ዛሬም መተኮሱን ቀጥሏል። አርሰናል ዛሬም ጎል ሳይቆጠርበት አሸንፏል። ልማደኛ የቆመ ኳስ ጎል እድላቸውንም ዛሬ በአግባቡ መጠቀም ችለዋል። ቪክቶር ኮሬሽ ከማዕዘን ምት የተሻገረውን ኳስ ዲክላን ራይስ ያሻገረውን ኳስ ጋብሪኤል ማጋሌሽ አቀብሎት የመጀመሪያውን ጎል 14ኛ ደቂቃ ላይ ያስቆጠረ ሲሆን ዲክላን ራይስ ደግሞ 35ኛው ደቂቃ ላይ በአስደናቂ ኦፕን ፕሌይ በአስደናቂ መልሶ ማጥቃት እንቅስቃሴ መረብ ላይ በማስቆጠር በርንሌይን 2-0 ማሸነፍ ችለዋል። ለአርሰናሎች 7ኛ ተከታታይ ክሊንሺታቸው 9ኛ ተከታታይ ድላቸው ሆኗል። ሊጉንም ቀጣዮቹ ወይም ተከታዮቹ ቡድኖች እስከሚጫወቱ ድረስ በ7 ነጥብ ልዩነት አርሰናል መምራት ችሏል። የሚካኤል አርቴታው አርሰናል እየበረረ ይገኛል። ማን ያቆመዋል? በቀጣይ ሳምንታቶች የምንመለከት ይሆናል። አርሰናል ዛሬም ድል አድርጎ ነጥቡን ወደ 25 በማሳደግ የሊጉን መሪነት ያጠናከረበትን ውጤት አስመዝግቧል። በተመሳሳይ ሰዓት ተከናውኖ በነበረው የማንቸስተር ዩናይትድና የኖቲንግሃም ፎረስት ጨዋታ በጣም አሪፍ ፍልሚያ የተከናወነበት ጨዋታ ነበረ። ጨዋታው 2-2 በሆናቸው ውጤት ተጠናቋል። መጀመሪያ ማንቸስተር ዩናይትድ መራ በካዝሜሮ ጎል። ከዛ ሁለተኛው አጋማሽ ላይ ኖቲንግሃም ፎረስቶች 2-1 መምራት ጀምሮ ነበረ። እንደገና በሁለተኛው አጋማሽ አማድ ዲያሎ 2-2 አድርጎ የወጣበትን ሂደት ተመልክተናል። ማንቸስተር ዩናይትድ የተከታታይ የማሸነፍ ጉዞ ቁሟል። የጸጉሩን ይቆረጣል ተብሎ የተጠበቀው የማንቸስተር ዩናይትድ ደጋፊም እንደገና አንድ ቀን ብሎ መቁጠር ይጀምራል ማለት ነው። እንዴት ነው ጨዋታዎቹ? እንዴት አያችኋቸው? የአርሰናል ደጋፊዎች፣ የማንቸስተር ዩናይትድ ደጋፊዎችም ጨዋታዎቹ እንዴት ነበሩ? የፕላስ ምልክቱን በመጫን ፎሎ ያድርጉ፣ አስተያየት ይስጡ። ይህ ትርታ ሲቲ ስፖርት ነው። ይመቻችሁ።